Amen.
Amen.
እግዚአብሔር ያለ ማንም በዚህ እግዚአብሔር በዝማሬ ሲያሰረሰ ደስ ይላል። ለጌታ ክብር ይሁን። እግዚአብሔር የተባረከ ይሁን። ሙዚቃ መሳሪያ በመጫወት መዝሙር በመዘመር ፕሮግራም በመምራት ይህን መሳሪያ በማቀናጀት ያገለገሉትን ሁሉንም እግዚአብሔር ይባርካቸው ብሏቸው ባርኳቸው። እንደገና ባርኳቸው። ዘመናችሁ ይለምለም። በጣም ደስ የሚል አምልኮ ጊዜ ነበረ። ጌታ የተባረከ ይሁን። በመዝሙር ብዙ ጊዜ ጠላት ያፍራል እና ይደነግጣል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ዘፍጥረት ላይ ቁጥር ምዕራፍ 6 ቁጥር 1 ጀምሮ ያለው እግዚአብሔርን ቃል ከዛ ክፍል እናነባለን። ዘፍጥረት ምዕራፍ 6 ሁላችንም ከደረሰን አብረን እናነባለን። ይህ ቃል በውስጤ ስለሚሞላ ይህን ቃል ዛሬ ለማካፈል የፈለግኩት። የተዘጋጀሁት ክፍል ሌላ ነው። መንፈስ ቅዱስ ግን ይህን በውስጤ ስለሚሞላ በዚህ ቃል ዛሬ እግዚአብሔርን ቃል እንማራለን። እግዚአብሔር በዚህ ቃል አልፎ ለሁላችንም ይናገረናል። ክብር ለንጉሱ ይሁን። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱም ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ። በእነዚያም ወራት ንፍሌም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰው ሴቶች ልጆች ባገቡ ጊዜ ልጆቹን ምን አደረጉላቸው? ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። ቁጥር 6 ቁጥር 5 ላይ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ምን ሆነ? በልቡ ምን አደረገ? አዘነ። እግዚአብሔርም የፈጠሩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠሪያቸው ምን አድርጋለሁና ተጸጽቻለሁና። በጣም ቁጥር 8 ላይ ለየት ያለ መልእክት ታገኙታላችሁ። ኖህ ግን በእግዚአብሔር ፊት ምንን አገኘ ይላል? ሞገስን አገኘ። የኖህ ትውልድ እንዲህ ሆነ፣ እንዲህ ነው። ኖህም በትውልዱ ሁሉ ምንድን ነው? ጻድቅ ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ እያለ ይቀጥላል። የስብከቴን ሀሳብ አካሄዳችንን ከእግዚአብሔር ጋር እናድርግ በሚል ሀሳብ የእግዚአብሔር ቃል በዚህ ማለዳ እንማራለን። እግዚአብሔርን ቃል ደግሞ እንዲያስተምረን የእግዚአብሔር መንፈስ እንዲረዳን ሊደግፈን በእግሮቻችን ቆመን በመንፈስ ቆመን ደስ እያለን እንጸልያለን። መንፈሳችን አንድ ይሁን። ሲዘመር መዝሙር እየተዘመረ አጋንንት አትገስጹ። መዝሙር ዘምሩ። ሲዘምሩ የሚወድቅ መንፈስ አለ። አይወድቅም? በቃ እንተየው ሰባኪው ሰዓትን ገሰጾት በመንፈስ አንድነት ሊኖር ያስፈልጋል። እውነቱ የመንፈስ አንድነት ያስፈልጋልና ዘመሪው ለዘመርተ ሰባኪው ለሰብከ አሜን ጋና ገሰጾት ይስብ ገሰጸና እየዘመርን ከገሰጽን የመንፈስ አንድነት አይኖርም። ገብቷችኋል? አልገባችሁም? ግን ቤት ዘማሪሽን ገሰጽኮ መንፈስ አንድ አይሆንም። መግባባት አይፈጠርም። ግጭቶች ይፈጠራሉ።
ሰው መዘመር ትቶ ይገስጻል ጋንንተ ላይ ይላል ሰው እንዳይ ምንድነው ሁሉም ሰው ሲዘምር መዘመር ሁሉም ሲጸልይ መጸለይ እውነት ሸር ይሄ ከኛ አማኞች ስለሚጠበቅ ሁላችንም በእግሮቻችን ቆመን አሁን እንዘምታለን የሆነ መንፈስ ላይ እንመታለን ደመናውን አየሩን የያዘው መንፈስ ሁሉ እናስደቅቃለን ሙሻያን ደቂያማ ሙኬታ ረከቴማ ኑናቱ ረከቴማ ምን ተቃውሞ መንፈሱ እየተቃወማችሁ አሁን ትእዛዝ ወጥቷል እግዚአብሔር በሰጠን ቃልና ጊዜ ይህ መንፈስ እየተቃወምን እንጸልያለን እየተቃወምን ጠላትን አሰራር እንዳናመልክ እንዳንፈታ ድምፁን እንዳንሰማ እንዳንባር የሚያደርገው መንፈስ እንቃወም የሰዓታችን ነው እንመታለን ለተቀበሉት በስሙም ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣችኋል ድምፃችሁን ከፍ አድርጉና እየተንቀሳቀሳችሁ ምንም የሚያስራችሁ ነገር የለም እዚህ ቤት ውስጥ ምንም የሚከለክላችሁ እንተነቀየጠን እየተስያያንባ ጮመራ የሚሰለሞሳ ነቆሰምኖ ማታ ናበታ ማታ ክቡር ምታው ለና ላይ ከተማ ለሶራ ላይ ከተማ ለትዳር ላይ ከተማ ለዘቂያ ላይ ከተማ ለኪዳን ጋር ሊከታተለው መንፈስ እየተቃወም እየተንቀሳቀስ ጸልይ ለእግዚአብሔርን ክብርና የሚከለክል ለብዙን ዳይነት የሚከለክል ቢጋር በኢየሱስ እያላችሁ በኢየሱስ የወንድሞቼ ጠላት አሁን እናንተ ስትገስጹ ጤናችሁን የያዘ ይለቃል በረከታችሁን የያዘ ይለቃል ማንኛውንም በረከቶቻችሁን የያዘ ይለቃል ኢታይቶ የሆነ ኢንተሳባ አይነት ያያ መውሰደዋል ስለዚህ ተቃው ምታ ከዚህ ቢቢ የወለድ እሱ ራስን ይቀጠቅጣል ተብሎ ነው የተጻፈው መጽሐፍ ቅዱስ በባህር ውስጥ ያለውን ዘንዶን ይገላል ተብሎ ነው የተጻፈው የወንድሞች ከሳሽ ተጣለ ተብሎ ነው የተጻፈው ምታው ተቃውሙ ይላል ከእናንተ ብይሻል ተብሎ ነው የተጻፈው አሁን የመቃወም ያሳል አሁን የመገሰጥ ያሳል አሁን ምንጸልይበት ክቡር ምንመታበሳ ሰው ድምፁን እንዳይሰማ ሰው ከእግዚአብሔር ጋር እንዳይግባባ ሰው ከእግዚአብሔር ጋር እንዳይስማማ የሰውን ልብ የሚያንጠለጥል የሰውን መንፈስ የሚሰራ የሰውን ሀሳብ የሚወስድ ክፉ ሰውን ከሰው ጋር የሚያጋጭ ከተማን ከከተማ ጋር የሚያጋጭ አገርን ከአገር ጋር የሚያጋጭ መንግስትን ከመንግስት ጋር የሚያጋጭ የኢሉሚናቲ መንፈስ የመናፍስት አሰራር የጨለማ ጉልበት የመንፈስ አሰራር በሽታ ዘሪ ምቱ የተፈሰው የተፈዋ የተፈታ የተፋያ ተቃው በኢየሱስ መንፈስን ተቃወሙ ከናለሽ ካልተብሎ ሰውን አትይሉ ለራሳችሁ ጸልዩ ሁሉም ሰው ለራሱ ይጸልይ በኢየሱስ አስፈላጊ ዘንድ ተልኮ ይዞ የመጣ ማንኛውም ተወርዋሪ ዲባ የትኛውም ነዳፊ ቀስ ጨነቅ ሰራው ኪደት ያለ ሂዶታ ቀን ሰራው ኪደት ያለ አሰቁቶ ሳሳ ጨነቅ ሲያለ አሳ ወዘና ሞላ ቁቁትን ደት ያለ ያታ ኢየሱስ እሱን ተጥማለ ያታ ፒታሎ ፒታያ ፒታውስ ያታ አለና ማታብቻ ዋ ያንተን ውድቀት የሚመኝ ያንቺን ውድቀት የሚመኝ የእናንተን ኪሳራ የሚመኝ የእናንተን መጥፋት የሚመኝ በኢየሱስ ከምድራችን በኢየሱስ ከሰፈራችን በኢየሱስ ከዙሪያችን በኢየሱስ በሴት ላይ የሚሰራ በወንድ ላይ የሚሰራ
ደስ ከሳሽ የተመታ ይሁን። ጤናን የሚከስ የተመታ ይሁን። አገልግሎትን የሚከስ የተመታ ይሁን። ትዳርን ኑሮን የሚከስ የተመታ ይሁን። መውጣት መግባት ላይ እንቅፋት የሚዘረጋ የተመታ ይሁን። ወጥመድ የሚዘረጋ መንፈስ የተመታ ይሁን። ማህሊያት ሽነበክረቤ ሸክም ተሸክመ መጣ ሸክም ተሸክመ ይዛትል እዚህ ትጸልያለህ ይራገፋል። እዚህ ትጸልያለህ ትፈታል። እዚህ ትጸልያለህ ይለቀቅልሃል። ለሻያን ደጥያ ያለ ኢየሱስ ሱልጣን ኮሎ ለነና ወይታው ኪደት ያለ ኢየሱስ ሱልጣን ኮሎ ብዙዎቻችን እየተከታተለ የመጣ ዛሬ እግራችን ስር ይገባል። እስካሁን የተፈታችሁ አይደለም። እስካሁን መንፈሳችሁ የተለቀቀ ነው። አሁን ከሰው እያያችሁ ያላችሁ እስቲ ጨፍራችሁ ሰው ማየት ምንም ያመጣው ነገር ነው። አንደኛው ዋሳት ወዲ ወርሲ ጋር ሌላ ሰፈት ምንም ስለዚህ በመንፈስ አቃጣሪ ውስጥ ነገር ሰጣፉ ሰናው ኪደት ያያና ሾይቶ ወልቃ ጊደናዳ ወልቃ መናዳ ወለተ ፒታ ያያና ሾይቶ አላ ኩና በይነ ፒታ ያያና ሾይቶ አደንዛዥ መንፈስ አስብ ረጭ መንፈስ ተልኮ የሚያመጣ መንፈስ የእግዚአብሔርን መንፈስ የእግዚአብሔርን ሀሳብ የእግዚአብሔርን ቃል የእግዚአብሔር ውበት የሚቃወም የወንድሞች ከሳሽ የጽድቅ ጠላት የወንጌል ጠላት የአምልኮ ከሳሽ ኢየሱስ የተመታ ይሁን። አባት ሆይ ይህን ድንቅ ጊዜ ስለሰጠን ክብር ላንተ ይሁን። በዚህ ማለዳ ከእግሮች ስር ቁጭ ብለናል። ቃልን ያስተምረን። አንተን የሚሰማ ሰው የታደለ ነውና ለዚህ ሕዝብ ኢየሱስ በአንጻሩ ሰማይ የተከፈተ ይሁን። አንተን ሊያደምጡ የመጡ ሁሉ በኢየሱስ የተባረኩ ይሁን። ቤታቸው፣ ትዳራቸው፣ ኑሯቸው፣ መውጣት መግባታቸው፣ ሁሉ ነገሮቻቸው በኢየሱስ የተባረከ ይሁን። ድንቅ አምላክ እግዚአብሔር አባታችን ሆይ አንተን ልንሰማ ተሰባስበናል። የልቤን ሀሳብ በኢየሱስ ተናገር። አንተ ስትናገረን ልባችን ያርፋል፣ መንፈሳችን ያርፋል። እግዚአብሔር አምላካችን ሆይ እርካታ እናገኛለን፣ ሰላም እናገኛለን። ልባችን አይታወቅም። በኢየሱስ ክርስቶስ ስም ለእኛ ለልጆቻችን፣ ለእኛ ለወደፊታችን፣ ለእኛ ለውጫችን፣ ለእኛ ለተባለው ነገር ሁሉ ካንተ ዘንድ መልእክት ይምጣ። ስለምትናገረን ተባረክ። አሜን። በኢየሱስ ስም ቁጭ በሉ። ምዕራፍ 6 ላይ የሰው ልጅ በምድር ላይ ከተፈጠረ በኋላ የተከሰተው ክስተት ይናገራል። ይህ ክፍል የሰው አፈጣጠር ከተፈጠረ በኋላ በምድር ላይ እንዴት እንደሚሆን እንዴት እንደሆነ ምዕራፍ 6 ዘፍጥረት ምዕራፍ 6 ይናገራል። በተለይ የተፈጠሩ ሰዎች ከተዋለዱ በኋላ ከተጋቡ በኋላ ስማቸው ታዋቂ ከሆነ በኋላ ከናና ከተባሉ በኋላ ምን እንደሆኑ ከቁጥር 1 እስከ 8 እስከ 7 ድረስ ስታነቡ እንዴት እንዳመፁ፣ እንዴት በእግዚአብሔር ላይ ክፋት እንዳደረጉ፣ እንዴት እግዚአብሔርን እንዳሳዘኑ፣ እግዚአብሔር እንዴት በእነሱ እንዳዘነ ከቁጥር 1 ጀምሮ እስከ 7 ድረስ ስታነቡ ይሄንን ነው የምነግረው። በተለይ የሰው ልጅ ከተጋባ በኋላ እዚህ ክፍል ላይ ሲናገር ቁጥር 5 ላይ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ ይላል። የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብና ምኞቱ ሁሉ ጊዜ ፈጽሞ ምን እንደሆነ ክፉ እንደሆነ አየ ይላል። በጣም ክፋት እየበዛ የክፋት ብዛት እግዚአብሔር አስቆጣው። የአመፅ ብዛት የሰው ልጅ የአመፅ ብዛት የክፋት ብዛት እግዚአብሔር እንዳስቆጣው ይናገራል። ቁጥር 1 ስታነቡ ከቁጥር 1 ጀምሮ ስታነቡ እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆች የሰው ሴቶች ልጆች መልካሞች እንደሆኑ አዩ። የሰውም ይላል የሰው ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርን መንፈሴ በሰው ላይ ለዘላለም አይኖርም፣
እርሱ ሥጋ ነውና ዘመኖቹ 120 ነው። እግዚአብሔር ዓመቶቹን ሁሉ ሲገድል እናያለን። በዚህ ክፍል ላይ ዓመቱን ሁሉ ሲገድል፣ ምክንያቱም ሰው የመረጠውን የወደደውን የፈለገውን ኢየሱስ ይሄናኮ ሰው ልቅ ይሆናል። እየሰማችሁ ነው? ኢየሱስ ወደዚህ ምድር መጥቶ ትእዛዙን ባያሰው በዚህ አሁን ጌታ ኢየሱስ ክርስቶስን ያላወቁ ሰዎች ልቆች ናቸው። በደንብ ጌታ ኢየሱስ በልባቸው በቤታቸው የሌላቸው ሰዎች ህሊና የማይወቅሳቸው ሰዎች ልቆች ናቸው። እንደፈለጉ መሆን ይፈልጋሉ። እንደፈለጉ መፋረን ይፈልጋሉ። እንደፈለጉ መስራት ይፈልጋሉ። እንደፈለጉ መናገር ይፈልጋሉ። ከኔ ጋር ናችሁ? አይታችሁ እንደሆነ ከተማ ውስጥ ወጣ ብላችሁ